ማርያም እኔ አላባ ጊዮርጊስ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አልማዝ ድንጋይ ከተጠጋ ሰው በላይ ያንቺን መጠጊያነት መካበታለሁ። ለምን ካንቺ የተወለደው ለዳንኤል አናብስት ያሰገደ ለሰለስቱ ደቂቅ እሳት ያጠፋ ለእስራኤል በይል የከፈለ ለዳዊት ጠላት ያጠፋ ነውና ምን እፈራለሁ? አሁን እንዲያስፈላኝ አናብስቱን ጌታ እሳትን አልፈላ የእሳቱ ጌታ በይልን አልፈላ የበይሉ ጌታ ካንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይናገራል። ከማርያም የበለጠ መመኪያ የለም። ስለዚህ ሰማይ መች ቢሆን ምድር ወፍጮ ብትሆን ከመካከል አጣብቀው ቢፈጁ አንቺ እያለሽልኝ እኔ ምን እሆናለሁ? እንደ ኖህ ዘመን ሰማይ ንፍል ውሃ ቢያዝም ምድር የሚያፈላ ውሃ ብትወጣ አንቺ መርከብ ከሆንሽልኝ እኔ በመርከብ እሻገራለሁ። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችንም ሐዘን ቆርጣ ትጣልን፣ በእውነትም ትጥልናለች። አይዟችሁ እንኳን የ40 ዓመት የ30 ዓመት ይሁንና የዘላለም ሐዘን ሽላልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቃለ ሕይወትን ያሰማልን። እመቤታችን ታሳድግሽ። መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደ ምንጭ ያፍስስልሽ። እግዚአብሔር ካንቺ ጋር ይሁን። እደይልኝ ግሩም ጨምሪ ካለ ጨምሪ ነይ ግሩም ማርያም መግደላዊት ከክርስቶስ መቃብር ቀደም ብላ መጣች። ስትመጣ ድንጋዩ ተንከባሎ አገኘችው። በመቃብሩም ዙሪያ ተቀምጣ አለቀሰች። ስታለቅስ ጌታችን ኢየሱስ ክርስቶስ መጥቶ አንቺ ሴት ምን ያስለቅስሻል አላት። ጌታዬን ኢየሱስ ክርስቶስን ወዴት እንደወሰዱት ካወቅ አሳየኝ፣ ከወሰዱበት ሂጄ ሽቱ ልቅባው አለች። የዚያን ጊዜ ማርያም ብሎ በስሟ ጠራት። የዚያን ጊዜ አወቀችውና እለቡኝ መምህር ሆይ ብላ ሂዳ ልዳስሰው ስትል ታይ እንዳትነኪኝ፣ ገና ወደ አባቴ ወደ አባታችሁ ገና ወደ አምላኬ ወደ አምላካችሁ አላለኩምና ሂደሽ ለሐዋርያቱ ትንሣኤን ንገሪልኝ አላት። ግን መጀመሪያ ግን ማርያም መግደላዊት እሳቱን ትንሣኤውን ያየችው እመቤታችን ናት። ቅዱስ ያሬድ በዝማሬው እንዲህ ብሎ አስቀምጧል። አብርሂ አብርሂ ማርያም ወላዲተ አምላክ አብርሂ አብርሂ ማርያም መግደላዊት እስመ ተንሥአ ክርስቶስ እሙታን። ድንግል ማርያም ወይ አብሪ አብሪ፣ ማርያም መግደላዊት አብሪ አብሪ፣ ክርስቶስ ከሙታን ተለይቶ ተነስቷልና። ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻም ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የአይኑ ማረፊያ ሁና ትኖራለች። ዓርብ ዮሴፍና ኒቆዲሞስ መጥተው ሽቱ በተለበለበበት በንጹህ ጨርቅ ገንዘው ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳ ብሎ ለ50 ለ60 የሚነሳ ሰው ድንጋይ ገጥሞት ሂዷል። በዛ ላይ ከሮም ወታደሮች ኃያሉን እንቅልፍ የማይተኛውን ከመቃብሩ ስር ጠባቂ አድርገው አቁሞበታል። በዛ ላይ በሮም ንጉሥ የታተመ ማየትም ትልቅ ቁልፍ ቆልፎበት ሂዷል። በኩለ ሌሊት ጌታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲል በታላቅ ክብር ተነሳ። ቃለ ሕይወትን ያሰማልን።